ዛሬ የድሬስ ልብስ ስፌት ማሽን ክር አገባብን ነው የምናየው። በመጀመሪያ እዚች ስፑል ትባላለች። እቺኛዋ ስፑላ ውስጥ እንዴት ነው የምናስገባው? እቺን ዝቅ ስናደርግ እዚህ ጋር ስፕሪንግ ነገር አላት። ከዛ እናስገባና እንመልሳታለን። ከዛ ጋይድ አለች። እዚችኛዋ ጋይድ በዚህ በኩል አስገብተን በዚህ እናስወጣለን። ከዛ ቴንሽን አለች። ቴንሽኗ ውስጥ አስገብተን በዚህ አውጥተን እዚች ጋር ቴካፕ ናት። ቴካፕ ወደ ላይ ወደ ታች የምታደርግልን ክሩን ማለት። ከዛ በዚች ካስገባን በኋላ አውጥተን እዚች ጋይድ አለች። እቺኛዋ ጋይድ ውስጥ እናስገባለን። ከዛ ሌላ ጋይድ አለች። እዚችኛዋ ብረቷ ውስጥ ትታያችኋለች። እዚህ ብረቷ ውስጥ እናስገባና ቀጥታ ወደ መርፌ ውስጥ ነው የምናስገባው። መርፌው ውስጥ ደግሞ ስናስገባ ከግራ ወደ ቀኝ ነው የምናስገባው። እንደዚህ ማለት ወደዚህ አስገብተናል። አሁን ሙሉ አልቋል ማለት ነው። ክሩ ሙሉ ገብቶ አልቋል። ከዚህ ቀጥሎ ደግሞ እንዴት እንደምናደርግ በቀጣይ ቪዲዮ አሳያችኋለሁ። አመሰግናለሁ።